ኦኬ አራተኛ ክፍል እያለው በጣም ከባድ ነገር ተፈጠረ። በነገራችን ላይ በህይወቴ የማረሰው አንድ መምህር አለ። ዳንኤል ይባላል። መምህር ዳንኤል እኔ አሁን በህይወት ይኑሩ አይኑሩ አላቅም፣ ብቻ በጣም ባለውለታዬ ናቸው እና አንድ ቀን እናቴን ይጠሯትና ይሄን ልጅ በደንብ ተከታተዩና ትምህርት ላይ ጎበዝ ሊሆን ይችላል ወደፊት ምናምን ይላታል። ክፍል ውስጥ ካሉ ተማሪዎች አንደኛ አልወጣም ነበር፣ አራተኛ ሶስተኛ ነበር የምወጣው እና ለምንድን ነው የጠራት? አንድ ቀን የሳይንስ ፈተና ተፈትነን ሳለቅስ አገኘኝና ምንድነው ብሏን ብሎ ሲጠይቀኝ ለምን ኤክስ ገባብኝ ይሄ ነገር ምናምን እንዴት ይሄንን እሳሳታለሁ ምናምን ብዬ ሳለቅስ አገኘኝና እናቴን ጠራት። በሚገርማችሁ ሁኔታ እናቴን ጠርቷት ይሄ ልጅ ታያለሽ የሆነ ደረጃ ይደርሳል እና በደንብ ተከታታይ ብሎ መከራትና እኔ በዛ ሰዓት እያሳሰበኝ የነበረው ያ ኤክስ ነው እንጂ የፊውቸር ላይፌን ምናምን ጭራሽ ማስቤ አልነበረም። ግን እሱ የሆነ የታየው ነገር ነበረ። ከዛ በኋላ ለኔ ያለው ስሜትም ክላስ ውስጥ እንትን ሲለኝ የነበረበት መንገድ ትንሽ ተቀየረ ማለት ነው። ግን የተፈጠረው ነገር ምንድነው? በዛ ዓመት በጣም ታመምኩኝ። ወባ በጣም አሞኝ ነበርና ከሌሎቹ ጊዜያቶች ውጤቴ ጥሩ አልነበረም። ወደ 6ኛ ወር 7ኛ አካባቢ ነው የወጣሁትና እናቴ ያንን የአስተማሪን ምክር ሰምታ ምን አደረገች? እንደውም የመንግስት ትምህርት ቤት ከሚማር ብዙ አቅም ባይኖረኝም የግል ትምህርት ቤት ወስጄ ላስተምሮ በሚል አንድ የግል ትምህርት ቤት አስገባችኝ ማለት ነው። ግን 4ኛ ክፍል በጣም ታምሜ ስለነበር ውጤቴ ማሪፍ ስላልነበረ 4ኛ ክፍል ደገምኩኝና ከኔ ባች ወደ ኋላ ቀረው። አድቨንቲስት የሚባል ትምህርት ቤት ወይም ደግሞ ዳታ ሳና ሚሞሪያል ትምህርት ቤት በሚባለው ትምህርት ቤት ህይወቴ ቀጠለ። የተወለድኩት እንግዲህ ወላይታ ሶዶ ከተማ ነው። ወላይታ ሶዶ ከተማን አብዛኞቻችሁ ታውቋታላችሁ ብዬ አስባለሁ። ብዙዎቻችሁ ደግሞ እንደምትገምቱት አይደለችም። ከተማዋ በጣም ያደገች ናት። እናም ደግሞ ከአዲስ አበባ ጋር በጣም ኮኔክሽን አላት። ማለት አንድ ነገር አዲስ አበባ ሲጀመር ወዲያውኑ ነው ወላይታ ሶዶ የሚጀምረው። ምክንያቱም ሰው በጣም ይመላለሳል ወደ አዲስ አበባ እና ሊጋባ ትምህርት ቤት ነው የተማርኩት። ሊጋባ ያው የጥበቡ ወርቂ የዘፈን ላይ የምታውቋት ሊጋባ የሚባለው ትምህርት ቤት አለ አይደለ? ስለዚህ እዛ ነው የተማርኩት። እኔ 2ኛ ክፍል ምናምን የተማርኩኝ፣ እናቴ 8ኛ ክፍል ተማሪ ነበረች እሷም። እና ትዝ ይለኛል እረፍት ሰዓት ሲደርስ በረዶ ያው ጀላቲ ለመግዛት ከሷ ሳንቲም ለመውሰድ ይሄድ ነበር እና ክላስ ተማሪዎች ፊት ለፊት ምናምን እያለቀስኩ ምናምን አዋርዳት ነበረ። በጣም ይገርማል። እናቴ በዛ ሰዓት ምን ይሰማት ነበረ፣ ኪሷ ውስጥ ገንዘብ ሳይኖር ምን ይሰማት ነበረ የሚለውን አሁን ሳስበው ዊርድ ነው። ምንድን ነው ለምንድን ነው አርፌ ማልማረው የሚል ነገር ይሰማኛል። ለማንኛውም ሊጋባ ነው ላይፌ የጀመረው። ቀጣይ ያሉ ክፍሎችን ነግራችኋለሁ፣ ተከታተሉ። ኦኬ 4ኛ ክፍል እያለው በጣም ከባድ ነገር ተፈጠረ። በነገራችን ላይ በህይወቴ የማረሰው አንድ መምህር አለ። ዳንኤል ይባላል። መምህር ዳንኤል እኔ አሁን በህይወት ይኑሩ አይኑሩ አላቅም፣ ብቻ በጣም ባለውለታዬ ናቸው እና አንድ ቀን እናቴን ይጠሯትና ይሄን ልጅ በደንብ ተከታተዩና ትምህርት ላይ ጎበዝ ሊሆን ይችላል ወደፊት ምናምን ይላታል። ክፍል ውስጥ ካሉ ተማሪዎች አንደኛ አልወጣም ነበር፣ 4ኛ 3ኛ ነበር የምወጣው እና ለምንድን ነው የጠራት? አንድ ቀን የሳይንስ ፈተና ተፈትነን ሳለቅስ አገኘኝና ምንድነው ብሏን ብሎ ሲጠይቀኝ ለምን ኤክስ ገባብኝ ይሄ ነገር ምናምን እንዴት ይሄንን እሳሳታለሁ ምናምን ብዬ ሳለቅስ አገኘኝና እናቴን ጠራት። በሚገርማችሁ ሁኔታ እናቴን ጠርቷት ይሄ ልጅ ታያለሽ የሆነ ደረጃ ይደርሳል እና በደንብ ተከታታይ ብሎ መከራትና እኔ በዛ ሰዓት እያሳሰበኝ የነበረው ያ ኤክስ ነው እንጂ የፊውቸር ላይፌን ምናምን ጭራሽ ማስቤ አልነበረም። ግን እሱ የሆነ የታየው ነገር ነበረ። ከዛ በኋላ ለኔ ያለው ስሜትም ክላስ ውስጥ እንትን ሲለኝ የነበረበት መንገድ ትንሽ ተቀየረ ማለት ነው። ግን የተፈጠረው ነገር ምንድነው? በዛ ዓመት በጣም ታመምኩኝ። ወባ በጣም አሞኝ ነበርና ከሌሎቹ ጊዜያቶች ውጤቴ ጥሩ አልነበረም። ወደ 6ኛ ወር 7ኛ አካባቢ ነው የወጣሁትና እናቴ ያንን የአስተማሪን ምክር ሰምታ ምን አደረገች? እንደውም የመንግስት ትምህርት ቤት ከሚማር ብዙ አቅም ባይኖረኝም የግል ትምህርት ቤት ወስጄ ላስተምሮ በሚል አንድ የግል ትምህርት ቤት አስገባችኝ ማለት ነው። ግን 4ኛ ክፍል በጣም ታምሜ ስለነበር ውጤቴ ማሪፍ ስላልነበረ 4ኛ ክፍል ደገምኩኝና ከኔ ባች ወደ ኋላ ቀረው። አድቨንቲስት የሚባል ትምህርት ቤት ወይም ደግሞ ዳታ ሳና ሚሞሪያል ትምህርት ቤት በሚባለው ትምህርት ቤት ህይወቴ ቀጠለ። 12ኛ ክፍል እያለው ከ700 ስንት እንዳመጣው ልገራችሁ። በነገራችን ላይ ከ7ኛ ክፍል እስከ 12ኛ ክፍል የተማርኩት ወላይታ ሊቃ የሚባል ትምህርት ቤት ነው። አዳሪ ትምህርት ቤት ነው። ዶርም ላይፍ እዛ ነው የለመድ ነው እኛ ዩኒቨርሲቲ ሳንገባና ትምህርት ቤቱ በጣም ከባድ ነው፣ ስትሪክት ነው እና ንቅንቅ የለም ማለት ምሳ ሰዓት ራሱ ወደ ውጭ ወጣቱ መመለስ ምናምን አይታሰብም እና ትምህርት ቤቱ በጣም ለፈተና ያለማምዳቸዋል እና ከሀገሪቱ ራሱ አንደኛ ምናምን ይወጣ ነበር እዛ ግቢ የተማረ ሰው። ኤኒዌይ ወላይታ ሊቃ ዘ ቤስት ትምህርት ቤት እውነት እኔ በጣም ማደንቃቸው ሰዎች ያሉበት ትምህርት ቤት ነውና እዛ ትምህርት ቤት 12ኛ ክፍል ስደርስ
እኔ እንግዲህ ከተማሪዎች ውስጥ በጣም ይሄ አንደኛ ምናምን መውጣ አይነት ተማሪ አይደለሁም። ሌላ ደግሞ በንባብ ብዙ ጊዜ ማሳለፍ አይነት ተማሪ አይደለሁም። እና ምን ሳደርግ ነበረ ከ8ኛ ክፍል እስከ 12ኛ ክፍል ኮምፒውተር ቤት ጽሁፍ በመጻፍ ነበረ የምተዳደረው። ያው ቤተሰብ ገንዘብ ምናምን መጠየቅ ስለማልወድ አንድ ፖድካስት ላይም ይሄን ነገር ተናግሬ ነበረ እና 12ኛ ክፍል ስደርስ ውጤት 592 ነበር ያመጣሁት ከ700 እና በጊዜው 612 ነበረ የግቢው ቶፕ ስኮር እና ሶስተኛ ነበርኩኝ እኔ። ስለዚህ 592 ከ700 በማምጣት ወደ ዩኒቨርሲቲ ተቀላቀልኩኝ። የት እንደገባውኝ ከዛ በኋላ ላይፌ እንዴት እንደቀጠለ በቀጣዩ ፓርት ነግራችኋለሁ። ሌትስ ጎ